በረሃብ ደብቆ በቅርስ ስብስብ በታሪክም አንኳር ዛሬም ብርሃን ናት የኔዋ ደብረ ታቦር። የአድዋ ጦር አዝማች የሴት ደፋር አናት የታቦር ጽንስ ናት ፀሐይቱ የእኛ ናት። እንግዲህ ስለ ታቦር ወይም ደብረ ታቦር አንዳንድ ነገር እንበላችሁ። ደብረ ታቦር ከመዲናችን አዲስ አበባ 667 ኪሎ ሜትር ርቃ እንዲሁም ከውቧ ባህር ዳር 103 ኪሎ ሜትር ርቃ የምትገኝ የወይና ደጋ አየር ንብረት ባለቤትና የብዙ ቅርሶች መገኛ ናት። ለአብነት ያህልም የአፄ ዮሐንስ አራተኛ ቤተ መንግሥት ሰመርንሃ፣ አሪንጎ የሚገኘው የአፄ ሲሲኒዮስ ቤተ መንግሥት ፍርስራሽ፣ በኢትዮጵያ ብቸኛው የተክሌ አቋቋም ማስመስከሪያና ትምህርት ቤት፣ የዮሐንስ አራተኛ ይጠቀምበት የነበረ ባንዲራ ወይም ሰንደቅ ዓላማ እና ደግሞ ትልቁ በኢትዮጵያ የመጀመሪያው ለዘመናዊ ኢንዱስትሪ ፈርቀዳጅ የሆነው የጋፋት ኢንዱስትሪ መንደር መገኛ ሴባስቶፖል ደብረ ታቦር የመጣ ነው። እንኳን ደህና ቆያችሁ፣ እንኳን ተገናኘን። እንግዲህ ደብረ ታቦር የእቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የትውልድ ቦታ፣ የአፄ ቴዎድሮስ መናገሻ ደብረ ታቦር በድንች በተለያዩ የጥራጥሬ እህሎች የምትታወቅ እንቁ ከተማ ናት። ከዚህ በመቀጠል የጉና ባንድ የባህል